ፍቅርሽነት ቋቁ ስለውሻል ቤተሰቤ ላይ ላደረሰው ጥፋት የእጁ ልሰጠው ፈልጋለሁ። እና እንዴት ተጨማሪ ማስረጃዎችን ማግኘት የሚቻለው? በላይኩን ቤተሰብ የተሰቃየው የታመንኩኝ በቀል የጠማኝ አደገኛ ሰው ነኝ። ስለዚህ ነገር ልታወሪኝ እንደጠራሽኝ ባቅ ኖሮ እግሬንም ከቤት አላንሳም። በጣም ቆንጂዬ ነገር ነሽ። አሁን ነው ገና አስተውያለሽ። ጨርሽ ነበር። ዶክተር ደህና ናት አይደል? ዶክተር እባክህን ንገረን፣ ጩና ደህና ነች አይደል? ዶክተር እባክህን ያንተ መልስ እየጠበቅን ነው። እባክህ ዶክተር ዝም አትበል። የኔ ጩና ደህና ናት አይደል? ደህና እንኳን አይደለችም። ጥይቱ ከቅርብ ርቀት ስለሆነ የመታት። የኔ ጩና ሞታለች። ዶክተር እውነቱን ንገረኝ፣ የኔ ጩና ሞታለች? ጩና ላይ የደረሰው አደጋ በጣም ከባድ ነው። ቢሆንም እስካሁን በሕይወት አለች። ግን መሞቱ አይቀርም አይደል? ሰው ራሴን የምገለው። ለመረጋጋት ሞክር ዶክተር። የተፈጠረውን ነገር እባክህ በትክክል ንገረን። ጥይቱን ከሰውነቷ ውስጥ አውጥተን አይሲዩ ክፍል አስገብተናታል። እንግዲህ ስለ ጩና በትክክል ምን እንደገጠማት ልናወራ የምንችለው ከአይሲዩ ክፍል ከወጣች በኋላ ይሆናል። አልገባኝም ዶክተር። ቆይ የመትረፍ እድል የላትም እያልከኝ ነው? እኛ የቻለውን ሁሉ እናደርጋለን፣ ያው ከፈጣሪ ጋር ማለት ነው። ጊዜው አሁን እንዳልሆነ ይገባኛል። ግን ጋሽ ላይ እነዚህ ሰዎች ማን ናቸው? ቆይ ምን አይነት ጨካኝ ሰዎች ቢሆኑ ነው እዚች ልጅ ላይ እንደዚህ አይነት ጭካኔ ስራ የፈጸሙት? ዶክተር ይሄን ነገር ለኔ ተው። ጩና ደህና ትሁን እንጂ ሌላው ነገር ቀላል ነው። ይኸውላችሁ እናንተ ለእኔ እንደ ቤተሰብ ስለሆናችሁ ነው ለሶስተኛ ጊዜ በጥይት የተመታ ሰው እያከምኩ ያለሁት። ዶክተር በጣም እያስቸገርን እንደሆነ ይገባኛል። ኖ እንደዛ ማለት አይደለም ጋሽ ላይኩን። ለእናንተ ከዚህ በላይም ባደርግ ምንም ቅር አይለኝም። ግን እዚህ ነገር ውስጥ ወይ ህግ ለምን አይገባበትም? ተው እንጂ ዶክተር። ህግ ቢኖር ነው ከአንድም ሁለት ጊዜ ቤተሰቤ ላይ የግድያ ሙከራ የተደረገው። ቤተሰቤ ላይ አልሆንላቸዋል እንጂ እነሱም አመጣጣቸው እንዳለ ቤተሰቡን ለመጨረስ ነበር። ለዚህ ስራቸው በደንብ ዋጋቸውን እንሰጣቸዋለን። ብቻ ዋናው ጩና ደህና ትሆንልን። ዳድ እንዳለው ለእያንዳንዱ ነገር ቀላል መፍትሄ አለው። ዶክተር ጩና ግን እንዴት ናት? በጣም ነው የተጎዳችሁ። ግን እኛ የምንችለውን ሁሉ ስለምናደርግ እናንተ በተቻለ መጠን ተረጋጉ። እዛ ነብሰ በላ አውሬ እኔ ጩና ልትሞት የሚል ሰላም ተወልጅ ላይኩን ጩና እንዴት ነች አሁን? እሺ ቆየት ሆስፒታል ነው የተኛችው? ማለት ዶክተር ፋኑኤል ጋር ነች? እባክህ ዝም ተረጋጊ። ቆይ ላይኩን እንዴት አድርጌ ነው የምረጋጋው? ይሄ አውሬ የሆነ ሰውዬ እኮ እዚህ ቤት ገብቶ ሲያጠቃ ለሁለተኛ ጊዜ ነው። ይሄን የሁለተኛውን ጊዜ ግን ዝም ብዬ አላልፈውም። ምክንያቱም ላይኩን እኔ ካንተ ጋር ነኝ። አንቺ በሀሳብ ብቻ ከደገፍሽን በቂ ነው። እባክህ ላይኩን ሽጉጥ መተኮስ ብቻ አስተምረኝ። ያን ሰውዬ የምጋፈጥበትን ድፍረቱና ጥበቡን ብቻ አስተምረኝ። ላይኩን በላ ለምንድን ነው ዝም ያልከው? ወታደር ቤት አይደል እንዴ ላይኩን እድሜን የገፋው? እባክህ መተኮስ አስተምረኝና ያን ውሻ ግንባሩን ልበለው። እኛ ለዛ ውሻ እናንስም። እስከ ዛሬ ድረስ ለሰራው ስራ ዋጋውን ነው ማስከፈለው። ቆይ ግን ላይኩን ለምንድን ነው እኛ እንደዚህ ዋጋ እየከፈልን ያለ ነው? ምን ባጠፋን? እውነትም ፍትህን ስላለን? ጩና ግን እንዴት ናት አሁን? አሁንም አይሲሩም ውስጥ ነች። ምንም የተለየ ነገር የለም። ዳጊ ግን በጣም ተቆርቷል። ይልቅ በለ ተነሳስቶ ያልተገባ ነገር እንዳያደርግ አጠገቡ እንድትሆን ስለፈለኩኝ ነው ደውዬ የጠራሁት። ለሱ አታስብ። ያ ከንቱ ግን ለሁለተኛ ጊዜ የእጁን ያገኛል። ድንገት በተፈጠረ ነገር ሁላችንም ስሜት እየሆንን ይመስለኛል። ያ ደግሞ አደጋ ነው። እስካሁን እንደመጣ ነው በቅር መጓዝ ያለብን ይመስለኛል። እሱን ለፍርድ ለማቅረብ እጃችን ላይ የጽሁፍም የቪዲዮ ማስረጃ አለ። ተመልከት።
ምንም ነገር ማድረግ አልቻለም። አሁንም ግን ጉልበት ከመጠቀም ውጭ ምንም አማራጭ ያለን አይመስለኝም። ለሱም ቢሆን የተሻለ እቅድ ያስፈልገናል እያልኩ ነው። ቤተሰባችን የማይሆን ነገር ውስጥ ከሚከት የማይሆን አካሄድ የተሻለ መንገድ መጠቀም አለብን። ከዛም ትግላችንን በቆንጆ ሁኔታ መወጣት አለብን። እኔ የምልህ ነው፣ ለምን ሴቶቹን ተፈራ ሊያገኝ ወደማይችልበት ቦታ እንልካቸው? ይሄ ጥሩ ሀሳብ ይመስለኛል። ከዚህ በኋላ በነፃነት ከዛ አውሬ ጋር መፋለም የምንችል ይመስለኛል። እኔ የምለው ዳግም አሁንም ሕክምና ቦታ ነው አይደል ያለው? እዛ ሆስፒታል ውስጥ ትቻቸው ነው የወጣሁት ከኑሐሚን ጋር። ኧረ እኔ ምልክ ዳጊ ሰዎቹን ካልገደልኳቸው እያለ ነው። ኧረ እባክህ እንደምንም ብለህ አረጋጋው። አንቺ ወደ ቤት ሂጂ። እኔ እዚህ እስክትነቃ እጠብቃታለሁ። በፍጹም አይሆንም። ናሆም ጥለሽው እንዳትሄጂ ብሎኛል። ኑሐሚን እሺ በይኝና ሂጂ። ድካም ናችሁ። በጩና የተነሳ አንተ ብቻ የተጎዳህ ነው የሚመስልህ? አውቃለሁ፣ ለአንተ ጮኛ ነች፣ ለእኔም ደግሞ ጓደኛዬ ነች። የእሷ ጥቃት የኔም ጥቃት ነው ዳጊ። እስከ ዛሬ የሆነ ነገር እንዳይደርስብኝ ነበር ስፈራ የነበረው። አሁን ግን ምንም የምፈራው ነገር የለም። ደግሞ ከዚህ በኋላ ማን ወንድ ማን ሴት እንደሆነ ይለይልናል። ይሄ ማንም ፍልሜ አይደለም፣ የኔ ጦርነት ነው። እኔ ብቻዬን ጨርሰዋለሁ። ብቻ የጩናን አይን ብቻ ነው ማየት ፈልገው። ተሳስተሃል ዳጊ። ይሄ ጦርነት የኔም ጦርነት ጭምር ነው። እዛ መጸዳጃ ቤት ውስጥ ያ ሰውዬ ገደለኝ አልገደለኝ ብዬ ስሰቃይ የነበረው ስጨነቅ የነበረውን ስላላየክ እኮ ነው። ከዚህ በኋላ እየሰጋው መኖር አልፈልግም። ህጉ ለእኔ ሊፈርድልኝ ካልቻለ የጀግና ሞት እሞታለሁ። ምን ሆነሻለሁ? ደግሞ ስለምን ሞት ነው እያወራሽ ያለሽው? በአጋጣሚ እዛ ቤት አለመኖራችሁ ነው እንጂ እዛ ቤት ተሰብስበን ሁላችንም ብንኖር ኖሮ እኮ ተሰብስበን አለቅም ማለት ነበር። እኔንም ደግሞ ከነ ልጄ ገለውኝ ነበር። ከዚህ በኋላ እኔም የቤተሰቡ ጠባቂ። የኛ ስህተት ነው። ብቻ የኔ ጩና ትዳንልኝ እንጂ ሁሉንም ነገር ታይዋለሽ። ቤት ውስጥ እኮ ከጩና ጋር በሰላም እየተሳሳቅን ነበር። ጩና እኮ ጥሩ ሚስትም እናትም መሆን ፈልጋ ነበር። ደስተኞች ነበረ። ግን እነሱ ድንገት መጥተው ህይወታችንን ጨለማ አደረኩት። አሁንስ ላለመምጣታቸው ምን ዋስትና አለን? እኔ አሁን አይምሮዬ ውስጥ ያለው ተደብቄ ያሳለፍኩት ነገር ነው። በጣም እየፈራሁኝ ነው። ሻይ ላመጣ ባልሄድ እኮ ከነ ልጄ ሞቼ ነበር። ልጄም ደግሞ ያለ ጥፋቱ ሞቶ ነበር። ማን የደወለልህ ዳጊ? አባዬ ነው። ሄሎ አባዬ። ጩናን እኮ በጥይት መቶብኝ። እንዳታለቅስ ዳጊ። በዚህ ሰዓት ከማንኛውም ጊዜ በላይ ጠንካራ መሆን አለብህ። ጩና ምንም አትሆንም። ግን በጣም ፈርቻለሁ። ጩና ብትሞትብኝ ምንድን ነው የምሆነው? ምንም አትሆንም አልኩህ እኮ። ደግሞ በፈጣሪ እምነት ይኖርህ እንጂ ሁልጊዜም ቢሆን ከተበዳዮች ጎን ነው። ለምን ፍርዱ ዘገየ አባዬ? የጊዜ ጉዳይ ሆነ እንጂ መፍረዱ ማየት ይቀራል ብለህ ነው? ነገሩ በዚህ ከቀጠለ እኮ ሁላችንም በየተራ ማለቃችን ነው። ዳጊ ቆይታለ እልህና ቁጣ። ከመቼው እንደዚህ ልፍስፍስ ልጅ ሆንክብኝ? ልክ ነህ። መሞት ካለብኝም ያን ተፈራ የሚባል ሰውዬ ገድዬ ነው የምሞተው። ብቻ ጩና አንድ ነገር ትሆን። እሷ ምንም አትሆንም። ይልቅ አንተ ቆፍጠን ቆምጠጥ በል። ወንድ ልጅ መከራ ሲመጣበት ዋጥ አድርጎ ነው ማሳለፍ ያለበት እና ከዚህ በኋላ አትፍሩ። እሺ? እሺ በቃ አባዬ። አባትህ ምን እያለክ ነው? አይዞህ ደህና ትሆናለች ነው የሚለው። ከዚህ በኋላ ማንም አይነካችሁም ነው የሚለው። እኔ ግን እየመሰለኝ አይደለም። አንዳችን የምንጎድል እየመሰለኝ ፍርሃት ፍርሃት እያለኝ ነው። እባካችሁ ዳጊ የሆነ ነገር በቃ አንዳችን ሳንጎል የሆነ ነገር አድርጉ። እባክዎትን ጌታዬ፣ እባክዎትን ይቅር ይበሉ። ለቤተሰቤ አንድ ልጅ ነኝ። እባክዎትን ጌታዬ ይቅር ይበሉ። እኔ አሳልፌ እሰጣችኋለሁ ብዬ ነበረ። ከሀገር ለመውጣት ነበር ያሰብኩት እንጂ የሁሉ ጣጣ ውስጥ እገባለሁ ብዬ አላሰብኩም ነበር።
ተነሽ ልጅ ተነሽ። አይዞሽ ምንም ነገር አላደርግሽ። እውነቶትና ምንም አያደርጉኝም? አዎ ምንም አላደርግሽም። ግን ደግሞ ስሜን ለሲምባ ያላግባብ አጥተሻል። መቼም ይሄንን አትይጂም አይደል? አስገድደውኝ ነው። ከዛ ከወጣሁ በኋላ የሆነ ክፍል ውስጥ አስረውኝ ነበረ። በጣም እያሰቃዩ በያሉኝ ነበር ያልኩት። እውነት ነው? እነዛ ጨካኞች አሰቃይተውሻል? አዎ በጣም አሰቃይተው አስፈራርተውኛል። ይገባኛል። ስለዚህ አሁን ደግሞ ያንን ነገር ታስተባብያለሽ ማለት ነው። ንገሪኝ እስኪ አቶ ተፈራ ማለት ነው? ጋሼ ተፈራ የደሃ አባት ደግ የዋህ ሰው ነው። አልሰማሁሽም። እስኪ ጮክ ብለሽ አንዴ ድገሚው። አዎ ጋሽ ተፈራ የደሃ አባት ድሆችን የሚረዳ ደግ አባት ነው። በጣም ጥሩ። አሁን በቃ ስለ ደጉ አባትሽ ላልሰሙት ትናገሪያለሽ አይደለም እንዴ? እኔ ልጅ አዎ እውነቱን እናገራለሁ ጌታዬ። ትናገሪያለሽ? ብዙዎች ተፈራ የደሃ አባት ይሉኛል። እኔ ደግሞ እንደዛ ሲጠሩኝ ደስ አይለኝም። ውዳሴ ከንቱ ምን ይሰራል? ካደረክ ዝም ብለህ ነው ማድረግ። ደግሞ ቅዱስ መጽሐፍ ውስጥ ቀኝን ሲሰጥ ግራህ አይወቅ አይደለም የሚለው? በድብቅ መስጠት ነው ደስ የሚል። እዩልኝን ማለት እኮ ራሱ እንደመጎረር ነው የምቆጥረው ነኝ። በድብቅ ነበር እኔ መርዳት ፈልጌ የነበረው። የምረዳቸው ሰዎች ግን ተፈራ የደሃ አባት ብለው ይፋ አወጡት። ድርጅታችን ቢያንስ ከ700 በላይ ከፍሎ መታከም የማይችሉ ህፃናትን ውጭ ወስደው አሳክሟል። ሌላው ደግሞ ድርጅታችን ሴት ልጅ ላይ መሰረት አድርጎ ብዙ ስራዎችን ሰርቷል። ለምሳሌ ጥቂቶቹን ለመግለጽ መቼም ስለ ጩና አሳሰብ ያልቀረሽም አይደል? ኑሐሚን ራሷ ነግራኛለች። እሷ ራሱ ለትንሽ ነበር የተረፈችው። አልገባኝም። ቆይ በጠራራ ፀሐይ ሰው ቤት ገብተው ሰው ሲገሉ ዝም ነው ይባሉት? እስካሁን እንግዲህ ዝም ነው የተባሉት። አንተም በመጠኑ ቢሆን የሰውየውን አረመኔነት የተረዳ ይመስለኛል። በጣም ክፉና ጨካኝ ሰው ነው። ደግሞ በጣም ያበሳጨኝ ሚዲያ ላይ ወጥቶ ደግ ሰው ለምሰል ሲሞክር ነው። ታውቂያለሽ፣ የክፋትም የማስመሰልም ጥግ ማለት ይሄ ተፈራ የምትሉት ሰውዬ ነው። ብዙዎቹ እኮ ሚዲያ ላይ ሲቀርቡ በጣም ጥሩ ሰዎች ናቸው። ሚዲያ ላይ ደጋግሞ ሲቀርቡና ደግነታቸው እንዲታይላቸው ሲጥሩ ከበስተጀርባቸው ብዙ ነገሮች አሉ ማለት ነው። ማን ያውቃል? አብዛኞቹም ከተፈራ የባሰ ታሪክ ሊኖራቸው ይችላል። እረሱ ላይ የሚደርሰው አይደለም አይመስለኝም። እኔ እኮ እዚህ ተቀምጬ ለረጅም ሰዓት በቴሌቪዥን እሱ የሚያወራው ሳይ ነበር። እና ግን የምልክ ጩና እንዴት ናት? ጩና በጣም አደገኛ ሁኔታ ውስጥ ነው ያለችው። መጀመሪያ ሪላክስ አድርጊ። የፈራሽ ወይም የደነገጥሽ እንዳትመስይ። ቆይ እስኪ እኔ አስፈራለሁ እንዴ? ኧረ በፍጹም እርሶ እኮ ደግ አባቴ ነዎት። አሁንም ፈርተሻል። በህይወት መኖር የምትፈልጊ ከሆነ ፍርሃትሽን ከውስጥ አስወጪ። እሺ አወጣለሁ። አሁን ልቀጥል? አልፈራውም እኮ ፈርቻለሁ እንዴ? ምንም ላኪ ድረስልኝ። ተረጋግተሽ ቀጥይ። መድገም አልፈልግም። እሺ። ስሜ ማክዳ ይባላል። ተወልጄ ያደግኩት። እርግጠኛ ነሽ ግን እዛ ነገር ውስጥ የለሽበትም? አሁንም ከዛ ተፈራ ከሚባል ጭራቅ ጋር እየተገናኘሽ ነው ብለህ እያሰብክ ነው? ከሆነም ይሄን ነገር አብረን ማድረግ አለብን ልልሽ ነው። ሳትዋሺ ሁሉንም ነገር ንገሪ። እኔ እንደሌለውበት በተደጋጋሚ ነግሬሃለሁ። አሁንም ድጋሚ ላረጋግጥልክ፣ እኔ እዛ ጉዳይ ውስጥ የለውበትም። ደህና ነህ ግን ውዴ? በጣም የተረበሽክ ትመስላለህ። ደህና አይደለሁም ማብራት።
በፍጹም ደህና ልሆንም አልችልም። ቆይ ምን ተፈጥሮ ነው? እናትህ በሰርጉ ጉዳይ አውርተው ነው? ሰርጉ ሲፈልግ ገደል ይግባ። በዚህ ሰዓት ከነዛ ምስኪን ሴቶች ህይወት ይልቅ ለራሴ ደስታ የምጨነቅ ይመስልሻል? ምስኪን ሴቶች? የትኞቹ ሴቶች? ስለማን ነው እያወራ ያለው? ባለፈው የአቶ ተፈራ ስለሚሰራው ህገወጥ ስራ ስነግሪኝ በጣም አዝኜ ነበር፣ ግን በዚህ ልክ ጉዳዩን ክብደት አልሰጠሁትም። እናው ምን ተገኝቶ ነው? ዛሬ ወደ ሆስፒታላችን አንዲት እድሜዋ ወደ 18 አካባቢ የሚሆን ልጅ ወጣ ነበር። በጣም ደክማ ነበር፣ እየደማች ነበር። አምራን እጅን ይዛ ዶክተር እባክህን አድነኝ እያለችኝ ነበር። እባክህን ተረጋጋ ፋኑ። የስራ ሁኔታ ምን ያክል ከባድ እንደሆነ አውቃለሁ። የልጅቷ አንድ ኩላሊት ወጥቶ ነበር። አምራን በጣም ደክማ ነበር ወደኛ ሆስፒታል የመጣችው። ምን? ለመስማት ይከብዳል አይደል? አንዱን ኩላሊቷን አውጥተውት የቀረውን በስርዓት እንኳን ሳያክሟት ነው ወንዝ ዳር ጥለዋት ሆስፒታል ፖሊሶች ይዟት የመጡት። እርግጠኛ ነኝ ይሄ የተፈራ ስራ ነው። ቆይና እንዴት ሆነች? እስከዛ ድረስም በህይወት መቆየቷ በጣም ይገርማል። ህይወቷን ለማትረፍ በጣም ብዙ ጥሪ ነበር። ይገርምሻል፣ ህይወቷ እስከምታልፍበት ቅጽበት ድረስ እንዳድናት እየለመነችኝ ነበር። እሺ በቃ አሁን ይሄን ነገር እንርሳው እባክህ። እንዴት ብዬ ነው የምረሳው? አምራን አገሬ ላይ እንደዚህ አይነት ዘግናኝ ወንጀል እየተፈጸመ እየሰማው እንዴት ነው ረስቼ ልተኛው የምችለው? አንቺስ እንዴት ነው እርሳው የምትይ? ቆይ ግን ፖሊሶቹስ ምን አሉ? ምን ይላሉ ብለሽ ነው? ያው ዞሮ ዞሮ የሚፈልጉትን መረጃ ሰጧቸውና ሄዱ። እመነኝ እነሱ ምንም አያደርጉም፣ ምክንያቱም ሰውየው ተፈራ ነው። ይኸውልሽ አምራን፣ እነዚህም ባንነገራቸው ከዚህ በኋላ በሚፈልጉኝ ቦታ ሁሉ አብሬያቸው ነኝ። ምክንያቱም ይኸውልሽ የዛችን ልጅ ህይወት ማዳን እንኳን ባልችል የሌሎቹን ህይወት መታደግ አያቅተኝም። ያልከው እኮ እውነት ነው፣ ግን ደግሞ አንተ ዶክተር ነህ። አንተ ከወንጀለኞች ጋር ስትጋፈጥ ብዙ ታካሚዎችን ትጎዳለህ። አምራን ታሞ ከሚመጣው እነሱ አካሉን ሰርቀውት የሚመጣው ሞቶ የሚመጣው ከበዛዝ። ይኸውልሽ በህክምናው ቀድሞ መከላከል የሚባል ነገር አለ። እኔ ይህንን ጉዳይ ከዛ ላይ ይቻላል። ስለ አምራን አጣራልኝ ያልኩን በሙሉ አጣራህልኝ? ብዙ ሰላዮች እንዲከታተሏት አድርጌያለሁ። ስለሷ በደንብ አጣርቻለሁ ጌታዬ። ንገረኝ እስኪ ከለይኩን ቤተሰቦች ከአንዱ ጋር እንኳን ተገናኝታ ነበር? እስካሁን ከማንም ጋር አልተገናኘችም። ግን እጮኛዬ የእንስሳት ሐኪም ነው ያለችው ውሸት ነበር። እየሰማሁ ነው። ቀጥል። እጮኛዋ አቶ ፋኑኤል ይባላል። ሀገሪቷ ላይ አለ የተባለ ሐኪም ነው። ምን? ማን ነበር ያልከኝ ስሙ? ዶክተር ፋኑኤል ይባላል። ተባባሪ ፕሮፌሰር ነው። የራሱን ትልቅ ሆስፒታል ከፍቶ እየሰራ ነው ያለው። አሁን ይቺ አምራን የምትባለው ልጅ ለማወቅ በደንብ ጓጉ። እና አለቃ ክትትሉ ይቀጥል ወይስ? እሷንም ዶክተሩንም በደንብ ተከታተሉ። እሺ ጌታዬ። እንዴ አምራን ለምሮ ባስቸኳይ ይፈልጋል ያልሽኝ ደግሞ ምንድነው? ራስን በዚህ ደረጃ መቀየር ለምን አስፈለገ? ምናልባት ይሄን ነገር ስነግርህ ልደነግጥ ትችላለህ። አቶ ተፈራ ቤት በድብቅ ገብቻለሁ። ምን? ይሄን ነገር ሳታውቅ ስላደረኩት ብደነግጥም ብዙ አልፈርድብህም። አልገባኝም። ቆይ አንቺ ምን እያልሽ ነው? ያ ሰውዬ ጋዝ አርከፍክፎ እናንተን ሊያቃጥላችሁ እንደነበር ስሰማ እንቅልፍ እንኳን ሊወስደኝ አልቻለም። ሲጀመር ኮማንደሩ ነው እንጂ እሱ አልነበረም ሊያቃጥለው የነበረው። እንግዲያውስ ተሳስተሃል። የተሳሳተ መረጃ ነበር የነበራችሁ። አቶ ተፈራ ነበር ቤተሰቡን በሙሉ ሊያቃጥል የነበረው። አምራን እርግጠኛ ነኝ ስለምታወሪው ነገር? አዎ እርግጠኛ ነኝ። ኮማንደሩ እኔ ነኝ በር ስላለው ብቻ ነው እንደዚህ ያደረገው። እና ይሄን ታውቂ ነበር ማለት ነው? አዎ፣ ግን እኔ ሰዎቹ እናንተ ቤት ከላኳቸው በኋላ ነው ያወቅኩት። የእውነት ነው የምትሞቱ መስሎኝ በጣም አስኜ ነበር። እኔ ይሄንን በፍጹም ላምን አልችልም። ተአምር ነው። ቆይ አንቺ ይሄን ሁሉ በራስሽ ለብቻሽ ልታረጊ እንዴት ቻልሽ? በምን ተነሳሳሽ? ይልቅ እኔ በሽፋን እየሰራው መሆኑን ጋሺ በፍጹም ማወቅ የለባቸው። በድብቅ ሰዎቹ እየተከታተሉኝ ስለሆነ ለዛ ነው ቦታ ቀይሬ ላገኝክ የፈለኩት። አምራን ከመጀመሪያው እንደዚህ አይነት ትልቅ እብደት ውስጥ ገቢ እኔ በቅድሚያ ማማከር ነበረብሽ። መጀመሪያ ባማከረክ እሺ እንደማትለኝ በደንብ አውቅ ነበር። አሁን ሁሉም ነገር ላይ ገብቻለሁ። በዛ ደግሞ በጣም ደስተኛ ነኝ።
ምን ያህል ትልቅ አደጋ ውስጥ ራስሽ እንደከተትሽ ምንም የገባሽ አልመሰለኝም። አትልፋ። በዚህ ሰዓት የማደርገውን ነገር ከማድረግ ማንም ሊያስቆመኝ አይችልም። ምናልባት እቺኛዋን አምራን ካላወቃት እንዳዲስ ተዋወቃት። አምራን ሰውየው ካወቀ ማውን አደጋ ውስጥ ትገቢያለሽ እያልኩሽ ነው። ደግሞ አንቺ ብቻሽን አይደለም የምትገቢው። ዶክተር ፋኑኤልን ይዘሽው እማውን መቀመቅ ውስጥ ነው የምትገቡት። ነገሮችን እየተጠነቀቅኩ ስለማደርግ ምንም ነገር ሊያውቅ አይችልም። አንተ የድሮ ፍቅረኛዬ እንደነበርክ፣ ቤተሰቦች ደግሞ ከኔ ነጥቀው ሌላ ሰው እንዳገባክ እናም አንተ መበቀል እንደምፈልግ ለተፈራ ነግሬዋለሁ። እና ተፈራ እንዲህ በቀላሉ ያመነሽ ይመስልሻል? ለጊዜው ሳያምነኝ የቀረ አይመስለኝም። ሞር ደግሞ ለማሳመን እኔ እናንተ ፎቶ መነሳት ሳይኖርብን አይቀርም። ለሱ እንኳን የሚሆን አይመስለኝም። ሰምኛለሽ? ተፈራ እንደዚህ በቀላሉ የሚሸወድ የዋዛ ሰው አይደለም። አውቃለሁ። ምን ነው አላመንከኝም እንዴ? ስለምን ማመን ነው የምታወሪው? አምራን፣ እኔ አንቺን በደንብ አምንሻለሁ። እኔንም ወደ ቤተሰቤን ለመጉዳት ምንም አይነት ነገር እንደማታደርጊ በደንብ አውቃለሁ። ስለዚህ እናድርገዋ ታዲያ። ለጊዜ ያገኘሁትን ትልቅ መረጃ አቀብልሃለሁ። ተፈራ ህፃናትን ወደ ውጪ ወስዶ የሚያሳክመው በህፃናት አሻንጉሊት ውስጥ እጽን እያዘዋወረ ነው ልትይ ነው? እናንተ ይህን በምን አወቃችሁ? ስለዚህ ወንጀለኛ ይህን ብቻ ሳይሆን ከዚህ በላይ በጣም ብዙ ነገር እናውቃለን። ለዚህ ነው የአንቺ ህይወት አደጋ ውስጥ መግባት የለበትም ያልኩሽ። ግድ የለህም ነው። የግድ ከውስጥ ሆኖ የሚረዳችሁ ሰው ያስፈልጋችኋል። አይሆንም አልኩሽ እኮ አምራን። ሲጀምር እስካሁን ድረስ ለዚህ ቤተሰብ ብለሽ ራስሽን የማይሆን አደጋ ውስጥ ስለከተትሽ ከልብ አመሰግናለሁ። ቤተሰቡ ደግሞ የኑረታሽን በፍጹም አይረሳውም። በእርግጥ ለእናንተ ቤተሰብ ብቻ ብዬ ሳይሆን ቤተሰባቸውን ለመለወጥ ከሀገር ለሚወጡ ሴቶችም ጭምር ነው። ይገባኛል እኮ አምራን፣ ግን በቃሽ። ይህን ስራ እኛ ጀምረናል፣ እራሳችንን እንጨርሷለን። አንቺ አቁሚ። ለምን? እናንተ እንዴት ስለሆናችሁ መሳሪያ ስለያዛችሁ? እኔ መሳሪያ ችዬ እንኳን መተኮስ ባልችል በምችለው ነገር ልርዳችሁ እያልኳችሁ ነው። እኔ ግን እየተጋፈጥሽ ያለሽው አደጋ ነው እየታየኝ ያለው። እባክሽ አንቺ ብላይ ፋኑኤልም ላይ ምንም አይነት አደጋ አታምጪ። ነገሮችን በጥንቃቄ ስለማደርግ ምንም አታስብ አልኩህ እኮ። ከዚህ በኋላ ለማገኘው መረጃ ላንተ ወይም ለሲምባ በስልክ እየደወልኩ አሳውቃቸዋለሁ። ቆይ ስለዚህ ነገር ዶክተር ፋኑኤል ያውቃል? በእርግጥ አያውቅም፣ ግን አሁን ላይ እሱም የተፈራ ጠላት ሆኗል። ማለት እንዴ? ቆይ ዶክተር ፋኑኤል ከተፈራ ጋር ያገናኛቸው ነገር አለ እንዴ? ዛሬ ሆስፒታላቸው አንድ ልጅ ተጎድታ መታ ነበር። ኩላሊቷም ሞቷል። ምን? ፋኑኤል ባየው ነገር በጣም ተረብሿል። ለዚህ ነው እናንተን ቡድን መቀላቀል የፈለገው። ትሰምኛለሽ? እኛን ከመቀላቀላችሁ በፊት ስለሚመጣው እያንዳንዱ አደጋ በደንብ ቁጭ ብላችሁ ማሰብ ይጠበቅባችኋል። የጩናም ደም የኔም ደም ነው። የቤተሰቡን ጥቃት የኔም ጥቃት ነው። የፋኑን ጠላት የኔም ጠላት ነው። ተጨማሪ ሌላ ትኩሳት እንደጨመርሽብን ወቂው። እሺ አምራን፣ ባሌ ዶክተር ነው። አይዞ ያክምሃል። ይኸውልህ ሲምባ፣ በምን መንገድ ለማገዛችሁ ባላውቅም ከዚህ በኋላ አብሬያችሁ መሆኔ ልነግርህ ነው እዚህ ድረስ ደውዬ የቀጠርኩ። ለምን ለመርዳት ፈለግ? ማለቴ በጩና ምክንያት ነው ሲመስለኝ። የተፈራ ሰለባ የሆነች አንዲት ሴት እኔ ሆስፒታል መታ ነበር። ምን ሲመስለኝ አንዱን ኩላሊቷን አውጥተው ወንዝ ውስጥ ጥለዋት ነበር። የሰው ልጅ እንዴት በዚህ ልክ ጨካኝ ይሆናል ብዬ ከአይምሮዬ በላይ ሆኖብኝ ነበር። እንዴ የምር ነው እያወራ ያለው? እንዴ በእንደዚህ አይነት ሲሪየስ ጉዳይ እንዴት እቀልዳለሁ? ልጅቷ ከሞተች በኋላ አንድ ሁለት ፖሊሶች ለምርመራ እኔ ሆስፒታል መጥተው ነበር። እርግጠኛ ነኝ ከንቱ ልፋት ነው የሆነበት። ሰውየው ያለያዘው የህግ አካል የለም። ከታች ኮንስታብል እስከ ላይ ኮሚሽነር ድረስ የሱ ሰዎች ናቸው። አንተ ጋር ከመምጣቴ በፊት መርማሪው በሰጠኝ አድራሻ ስለ ልጅቷ ጉዳይ ለማጣራት ሄጄ ነበር። ጉዳዩ በህግ እንደተያዘና ከዚህ በኋላ እንዳልመላለስ ነግረውኝ ያሰናበቱኝ። እና ለዚህ ነው ራስን አደጋ ውስጥ ለመክተት የሞከርከው? የልጅቷ አድነኝ የሚለው ድምፅ እስካሁንም ጆሮዬ ላይ እያቃጨለብኝ ነው ያለው። ለመሆኑ ፎቶ አንስታት ነበር? እንዴት ነው ፎቶ ላንሳት የምችለው? እኔ እኮ አንድ ዶክተር እንጂ ስግብግብ ዩቲዩበር ወይም ቲክቶከር አይደለሁም። አልገባም። ተፈራ ላይ መረጃ እየሰበሰበን ስለሆነ ከጠቀመን ብዬ ነው። ብቻ ይኸውልህ ሲምባ፣ እናንተ የህጉ መስመር ይስራላችሁ እንጂ እኔ በአካልም ቢሆን ቆሜ ለመስከር ዝግጁ ነኝ። ቆይ አንተ የተፈራ ስራ መሆኑን በምን እርግጠኛ ሆንክ? ተፈራ ስለ ደግነቱ በቴሌቪዥን ቆሞ ሲያወራና ያቺ ልጅም የደሃ አባት መሆኑን ቆማ ስትመሰክር አይቻለሁ። ቆይና ይሄ በቂ አይደለም ነው የምትለኝ?
ከበቂ በላይ ነው። ቆይ አሁን የልጅቷን አስክሬን ፎቶ ማግኘት አንችልም? አንችልም። ምክንያቱም ልጅቷ ተቀብራለች። አሁንም ድረስ ያ ፍርሃትና ድንጋጤ እኮ አልለቀቀኝም። እንቅልፍ ራሱ እኮ መተኛት አልቻልኩም። ሰውየው ግን በጣም አብዝቶታል ኑሐሚን። ይሄ ሰውዬ እኮ ለሁለተኛ ጊዜ ነው ገዳይ ቤታችን ድረስ ይልክብን። ለሁለተኛ ጊዜ? ባለፈው ለካ እሱ ነበረ ጋዛር ከፍክፎ እንደዛ ሊያቃጥለን ሲያሰቃየን የነበረው። ምን? እና አሁን ነው ቅድም ከአባቱ ጋር ተደብቆ ሲያወራ የሰማሁት። አረ ምን ይሄ ብቻ ኑሐሚን፣ ሌላም ትልቅ ነገር አለ። ምንድነው እሱ? ወይኔ ጉዴ! ከዚህ የባሰ ሌላም ትልቅ ነገር አለ? እና አምራን ለኛ ስትል ራሷን አድርጋ ወስከታለች እያልከኝ ነው? እኔም ከእሷ አንደበት ስሰማ በጣም ነበር የገረመኝ። እባክህ ዳዴ ይህን ነገር አስቁማት፣ ግድ የለም። ይሄ ነገር ማለት ለእሷ በጣም ከባድ ነው። ህይወቷን እስከ ማሳጣት ደረጃ ድረስ ሊያደርሳት ይችላል። ለዚህ ነበር ማለት ነው ስለተፈራ የሁላ ጥያቄ ስጠይቀኝ ነበር ማለት ነው። የእውነት የአምራን ነገር ከአይምሮ በላይ የሆነብኝ ነው። እኛ ለእሷ በዚህ ልክ ሆነላታል ማለት ነው። ስለ ዶክተሩ ሌላም ነገር ነግራኛለች። እና አምራን ሰላይ ሆና እዛ ሰውዬ ቤት ገብታለች እያልሽ ነው? መቼም አብዳ መሆን አለበት እዛ ቤት የገባችሁ። ወይ አምራን፣ እኔ ራሴ እኮ ስሰማ እንዳንቺ ነበር የደነገጥኩት ኑሐሚን። በቃ አምራን ለኛ ስትል ህይወቷን አሳልፋ ከመስጠት እኮ ወደ ኋላ አትልም። ዶክተር ፋኑኤል የገጠመውን ሰምቼ ራሱ በጣም አስደንግጦኛል። ጭራሽ በአደባባይ ኩላሊት እያወጡ ሴቶችን መጣል ጀመሩ ማለት ነው። ቆይ ምን አይነት ጊዜ ላይ ነው የደረስነው ግን? ኑሐሚን፣ እኔማ እኮ ቢቸግረኝ ለይኩንን መሳሪያ መተኮስ አስለመደኝ አልኩት። ከዚህ በኋላማ እኔ መለማመድና መዘጋጀት ሳይኖርብኝ አይቀርም። እንዴ ኑሐሚን፣ ነፍሰ ጡር መሆንሽን አትርሽ እንጂ ደግሞ የመዘጋጀት ነው። ልጄን መውለድ የምችለው እኮ ተረጋግተን የተረጋጋ ቤተሰብና ሀገር ሲኖረን ብቻ ነው። ኑሐሚን፣ እያወራን ያለነው እኮ ስለ አንድ ግለሰብ መስሎኝ። እንደ ሀገር እያስጨነቀን ያለው እኮ አንድ ግለሰብ ነው። እንደዚህ አይነቱን ነቀርሳ ደግሞ ነቅለን ካልጣልን ለእኛም ለሌሎቹም ጠንቅ ነው የሚሆነው። ለይኩን የሆነ ነገር ነግሮኝ ነበረ። ማለቴ ስለኛ ስለ ሴቶች። ምን አለሽ? እኛን ሴቶቹን ብቻ ወደ ሌላ ራቅ ያለ ቦታ ላይ ሊወስድ እንደሚፈልግ ነግሮኛል። እኔ ቤተሰቤን ጥዬ የትም አልሄድም፣ እዚህ ሆኜ ይጋፈጣለሁ። አረ እንዳውም ኑሐሚን፣ እሱ እኮ ወደ ውጭ ሊልከን ሁሉ እኮ እያሰበ ነው። ያንቺን ባላቅም ግን እኔ ቤተሰቤን ጥዬ የትም ንቅንቅ አልልም። 9 ሞት መጣ ቢሉት አንዱን ግባ በለው አለ። ኑሐሚን፣ ቆይ ምን ሆነሻል? ታውቆሻል? ስለ ሞት እኮ ነው እያወራሻለሽ። እና መኖር ሲከለክሉን ቢያንስ እንደ ጀግና መሞት የለብንም? አንቺ ልጅ አቁም እያልኩሽ ነው። ላፍታ እኮ ሻይ ላመጣላት ገባ ስል ነው። ይሄኔ እኮ እኔም ከነ ልጄ ሞቼ ነበር። ምናልባትም እንደ ጩና የመኖር እድል ላይኖረኝም ይችል ነበር። ኑሐሚን፣ ህመምሽ እኮ ይገባኛል። ቢሆንም ግን ለልጅ ስትይ በሰላም መኖር ነው ያለብሽ። ልጄማ ሳይወለድ የጥይት ድምፅ ሰምቷል። ሁኔታው እኮ ከቃላት በላይ ነው በጣም የሚያስፈራው። በሞትና በህይወት መካከል በፍርሃትና በጭንቀት እኮ ነው ያለፍኩት። ዋናው ደህና መሆንሽ ነው። ደግሞ ጩናም ደህና ትሆናለች። እኛም ከዚህ ርቀን እንሄዳለን። አይ እያገባሽ አልመሰለኝም። ሁልጊዜ እነሱ እኛን ሊገሉን በመጡ ቁጥር እኛ ዝም ብለን መሞት የለብንም። ቢያንስ በምንችለው አቅም እንታገላለን። ወይ ደግሞ ማን ያውቃል ኑሐዬ፣ አንድ ለህሊናው ያደረ የህግ አካል እናገኝና መፍትሄ ይሰጠን ይሆናል። ቢሆንማ ጥሩ ነበር። ግን ደግሞ ሁሉም ከህሊናው ይልቅ ለራሱ ጥቅም ያደላል። አምራ እንኳን ደህና መጣሽ። ጠፋሽ እኮ። አርፍ እስቲ። መች ፈለከኝና ነው? ፈልጌሽማ ነበር፣ ግን የምፈልገው ውሸታም ሰው አልነበረ። ዛሬም ይሄንን መደንገጥሽን አላቆምሽም ማለት ነው? ውሸታም ያልከው አልገባኝም። ቆይ እኔ መቼ ነው ያሻሁት? ተረጋጊ እባክሽ። ይሄን ያህል ከባድ ውሸት አይደለም እኮ። ቢያንስ ዶክተር ነው ብለሽናል። ስለ ፋኑኤል ነው እያወራ ያለው? በሀገራችን ውስጥ አሉ ከተባሉት ዶክተሮች አንዱ ስለሆነው ስለ ፋኑኤል ነው የማወራው። እባክህን እዚህ ነገር ውስጥ ፋኑኤልን አታስገባው። አላማክ ለይኩንን መጉዳት አይደለ? ለዛ ደግሞ ነው ያለው። ይገርምሻል፣ ድርጅታችን በቅርቡ ትልቅ ሆስፒታል መክፈት ፈልጓል
እንደ ፋኑኤል ያሉ ደግሞ ትልልቅ ዶክተሮችን እየፈለግን ነው። እሱ በቂ ስራ ስላለው አንተ ጋር መስራት የሚፈልግ አይመስለኝም። እሱማ የራሱ ሆስፒታልም እንዳለው ሰምቻለሁ። የኢኮኖሚ ችግርም የለበትም። ግን ደግሞ ምንም ቢሆን ዶክተር አይደለም። ሌላኛው ስራው ሰው ማገልገል ነው ብዬ እኮ ነው። እሱም ተው እያልኩ እኮ ነው። አልገባኝም። ቆይ ለምንድን ነው ለሱ በዚህ ልክ እየተከራከርሽ ያለሽው? ከዚህ በፊት ለሱ ምንም አይነት ስሜት የለኝም ብለሽ አልነበር እንዴ? እና ስሜት የለኝም ማለት እንዲጎዳ ፈልጋለሁ ማለት ነው? ምንም ቢሆን እኮ ባለውለታዬ ነው። ያ ናሆም የሚባለው የትም ሜዳ ላይ ሲጥለኝ እኮ አንስቶ ሰው ያደረገኝ ፋኑኤል ነው። ግን ደግሞ ከኔ ጋር መስራት የሚፈልግ ሰው ሀዘኔታ የሚባለውን ካባ አውልቆ መጣል አለበት። ለነገሩ እሱም እሺ አይልህም። ታዲያ ምን ችግር አለው? ተፈራ እኮ ነኝ። በግድ እሺ እንዲል አደርገዋለሁ። ደህና ነህ? ግን ለምንድን ነው ስልክ የማታነሳው? ተረጋጋ አባዬ፣ እኔ ደህና ነኝ። ጩናስ እንዴት ናት? እዛው የከፈሪ ክፍል ውስጥ ነች። ቆይ ለምንድን ነው ዝም ብለን የተቀመጠው? ለምንድን ነው አጸፋዊ ምላሽ ማንሰጠው? አንተው እዛው ጩና ጋር አልኩ። ለአጸፋው ምላሽ እኛ እንጠብቃለን። ምን ማለት ነው? እኛ እንበቃለን ማለት? በሞትና በህይወት መካከል የጣላት እኮ የኔን ፍቅረኛ ነው። እና ምን እናድርግ? ዝም ብለን መሳሪያ ይዘን ሄደን ቤት ውስጥ ተኩስ እንክፈት? ከዚህ በፊት አድርገነው የተሳካልን መስሎኝ። እና እንዴት ተሳካልን ተብሎ ድጋሚ ይሳካል ማለት ነው? እስከዛሬ በእቅድ መስሎኝ እየተንቀሳቀስን ያለ ነው። እኛ እስክናቅድ ድረስ ሰውየው አርፎ የሚቀመጥ ይመስላል? አልሞቱብንም እንጂ እኮ ስንት ዘመዶቻችን ስንት ቤተሰቦቻችን እኮ ጎድቶብናል። ዳግሻ ማን እያወራ ነው? አይ አንተ ግን ምን አይነት አረመኔና ጨካኝ ነው? መቼ ነው ግን አንተ ከሴት ልጅ ላይ እጅህን ማንሳት የምታቆመው? እውነቴን ነው የምልህ። ይሄንን ትልቁን ድፍረትህን ነው የምወድልህ። እኔ አንተም ብሆን መቼም አላደርገውም። ለዚያውም ጠላቴ ቤት ጋርዶች በር ላይ ቆመው ዘው ብዬ ሰው ቤት አልገባም። ደስ የሚለው ነገር ግን እኔ አንተ አይደለሁ ሞት እንኳን ቢሆን መቼም እንደማልፈራ ታውቃለህ። ምን ልትሆን ነው? ልትገለኝ ነው? በል ተኩስና ግደለኛ። ግደለኝ። ብዙ ጊዜ ይህንን እድል አግኝተህ ነበር። አንተ ግን ማለት ፈሪ ስለሆንክ መቼ የሚን ነገር አታደርገውም። ልክ ነህ። እኔ ሰው መግደል አልወድም፣ ግን ፈሪ ስለሆንኩ አይደለም፣ መልካም ሰው ስለሆንኩ ነው። መቼም የሀገሬው ሕዝብ ማን እያለ እንደሚጠራኝ አንተም ታውቃለህ። ከፈለክ ደግሞ አምራንም ልትነግረህ ትችላለች። አምራን እስኪ ንገሪው፣ የሀገሬው ሰው ተፈራ ምን እያለ ነው የሚጠራ? የደሃ አባት። በነገራችን ላይ ቆይ እንዴት ነው አምራንን አይተህ ያልደነገጥከው? ይቅርታ እሷን ስታይ ትንሽም ቢሆን ደንገጥ ትላለህ ብዬ አስቤ ነበር። ኧረ አልደነገጥኩም። እንዴ ደግሞ ለምን ደነግጣለሁ? አምራን ለይኩን ማለት የምትወጂውን ፍቅረኛ አሸነ ለሌላ ሰው የዳረብሽ ሰው አይደለም። ምንድነው ማለቴ? ምን ላድርገው? አሁን ጠላትሽ ፊት ለፊትሽ ቆሞ እንደዚህ አይነት ጥያቄ መጠየቁ ተገቢ ነው? አደራ። ታዲያ ግንባሩ ላይ ነው ማነጣጠር ያለብሽ። ኧረ እኔ እኮ ሰው ገድዬ አላውቅም። ምን ችግር አለው? አሁን ትጀምሪያለሽ። ይኸውልሽ ልብ ብለሽ ስሚ። መሳሪያውን ግንባሩ ላይ ወይ ግራ ደረቱ አካባቢ አነጣጥረሽ ተኩሽበት። አይ አይሆንም፣ እባክህ እንደዚህ አታርግ። ግደም። ኧረ ምን እያደረግህ ነው? ኧረ እኔ እንደዚህ ማድረግ አልችልም። ምርጫ እየሰጠሁሽ ነው። ወይ ትገይዋለሽ ወይ አንቺ ትሞቻለሽ። ተኩሽ አልኩሽ እኮ። እንግዲያውስ እኔ አደርገዋለሁ። አንድ ሁለት
ቀላ አልነበረ። እኔን በፍጹም መግደል እንደማትችል እያወቅ ልጅቷን ባታስጨንቃት ጥሩ ነበር። ደግሞ ለእሷ አዝኛለሁ እንደዚህ የምልህ እውነት ነው። እቺ የማትረባ ልጄን ፈልጋ አይሆን ብያታለሁ። ያንን ማድረጌ ደግሞ ልክ መሆኑ የገባኝ አሁን ላይ ነው። ልክ ነህ። አንተን እንዲህ በቀላሉ አልገለህም። ስቃይን ከልክ በላይ አድርጌ ግደለኝ ብለህ እንድትለምነኝ ነው ማለት ሲመስለኝ። እያወራህ ያለው ስለ ራስህ ነው። ከቤተሰብ የራቅ ብያለሁ። ጉዳይ ያለው ከኔ ከላይኩን ጋር ነው። ይኸውልህ ከኔ የወሰዳችኋቸውን መረጃዎች እያንዳንዳቸውን አምጥታችሁ ስጡኝ። ያኔ የሁሉ ነገር ማብቂያ ይሆናል። ይልቅ በእኔ እጅ መሞት የማትፈልግ ከሆነ እስከ ዛሬ ድረስ የሰራኸውን ኃጢአት ተናዘዝና እጅን ለመንግስት ስጥ። እመነኝ፣ ይሄ የምሰጥህ የመጨረሻ እድል ነው። ብትጠቀምበት ይሻልሃል። ሰማኛለህ? እኔም ለአንዴና ለመጨረሻ ጊዜ ማስጠንቀቅ፣ ከቤተሰብ ይራቅ። ደግሞ ከቻልክ ወንድነትህ እኛ ወንዶቹ ላይ ያሳይ። አንተ ምን ጊዜ ወንድ ልትባላች? ይሄን ያህል ጊዜ እየዋሸሽኝ ነበር ነው ማለት ነው? እመነኝ፣ እኔ ምንም ያሸው ነገር የለም። ወደዛ ክፍሉ ስዳት። እባክህን ተፈራ፣ እኔ ምንም ያሸው ነገር የለም። አንዴ ብቻ ላስረዳ። እሱማ ገና ብዙ የምታስረጅኝ ነገር አለ። ይዛት እባክህ እንደዚህ አታርግ። ይዛት ይላል እኮ ውሰዳት። እባክህን ተፈራ፣ እባክህ። በተለይ የሆነ ቪዲዮ ልኬልህ ነበር። አልደረሰህም እንዴ? የምን ቪዲዮ ነው የላክልኝ? ቆንጆና አዝናኝ ቪዲዮ ነው። ክፈትና ይኸው። ከዛ በኋላ ደውልልኝ እሺ? ሄሎ። ምንድነው የምሰማው? ሲምባ ደውሎልኝ እኮ ተፈራ አዲስ ቪዲዮ ልኳል። ብቻ አምራን የሆነ ነገር አድርጓት እንደሆነ ሲጀመር የእሷ እዛ ምክንያት አልደረኩት። ድራማችንን አቆብናል ማለት ነው። የምን ድራማ? ቤተሰብ ያጠገብ እንዳደርስ ብዬ ላስፈራረው ቤት ድረስ ሄጄ ነበር። ምን ዳድሮ ነገር ቢያደርግስ? ይህም ላይ መዳፈር ነው። እስኪ መጀመሪያ ቪዲዮ ምናልባት እኮ ስለ አምራን ላይሆን ይችላል አይደል? አልገባኝም። ቆይ ስለምን ድራማ ነበር እያወራ ያለው? ነው ይህንን ቪዲዮ ካየን በኋላ ይደርሳል። ስሜ ማክዳ ይባላል። ቆይ ይቺ ልጅ ማለት ባለፈው ከፍለን በትክክለኛ መንገድ ከሀገር ያስወጣናት ሴት አይደለችም እንዴ? ተረጋግተሽ ቀጥይ። መድገም አልፈልግም። እናም ደጉ አባቴ አቶ ተፈራ ሁሉ ነገር እያመቻቸልኝ ነው። ይኸውልሽ እዚህኛው መሳሪያ ላይ ቀላስ አስገባ ይተሻል አይደል? ይኸውልሽ በአሁኑ ማተኩሽ ከሆነ የመጀመሪያ ሟች ራስሽ ትሆኛለሽ። ተኩሽ። ከዚህ በፊት እኮ ሰው ላይ ተኩሽ እንደማላውቅ ታውቃለህ። ለምን እንደዚህ ታሰቃየኛለህ? ምክንያቱም ጠላትሽ ላይ እንድትጨክኝ ሰው መግደል ተማሪ። እባክህን ተፈራ፣ ሰው እንድገል አታድርገኝ። እኔ ፈርቻለሁ። ይኸውልሽ ፍርሃትሽ እንዲጠፋ ግደያት፣ እንደ ጠላትሽ ያት። ፍቅሬንና ልጄን ያሳጣችኝ ወይዘሮ ዝናሽ ናት እንጂ እሷ ምን አደረገችኝ? እንደሷ አስቢና ተኩሽባት፣ ተኩሽባት።